እንዴት እንደሚያሳየው ይሄን አራንተ የነጭ ነው ማርያምን ይሄ ነጭ ነው ያለቻ ነገር አየ ከሌላ ግሩፕ ስለሆነ ነው ታውቃለህ ተገርመው የሚያዩት እንዴት እንደሚያሳየው ሲመጣ እነሱን አይቶ እኮ ነው የሚል ተመልከት እነዚህ ላይ ባለ ይኸውልህ እንግዳ ሆኖበት ነው ባወራ ይገባል ድምጽ እዚህ ጋር ባወራ ይስባል ድምጼ እዛ ጋር ሄጄ ልቀመጥልህ እሺ እንዴት እንደሚከተሉ ተመልከት ወርሳውታ ለብሶ ለባሽ ሌላ ገቻ ምን ያረጋት ነው ዛላይ ቁም ባትሪ ዛላይ አቁም ተንቀሳቀስ ባትሪ አዎ ያው እንደዚህ ደግሞ ጎማል አይ ቤተሰባቸውን ያውቁታል እንዴት ነው ያሉት ሌላም መጣ በቆረጣ ላይ ገቡብን ቆረጣ ተመልከት ተነጋግሮ መጣው አንተ በዚህ ግባ እኔ በዚህ አይ ምን ይዘኝ ነው የሆነ ነገር ተነጋግሮ እግዚአብሔርን ይላየው ከቻለ ቺፍ እንዳታ እንዴት እንደሚያረጋት እቺ ልጅ ነች ያው ሸማው ዛውስ ጋር አንተ ግን አይናቸው እንዴት ነው የሚያበራው ልቁማ አብራ እሱ ላይ ይታያል አሪፍ ነው በዚህ ምሽት ያየን ያለ ነው እንደምትመለከቱት ከበስተጀርባዬ በቅርብ ርቀት ነው እንደዚህ እንጅቦች የምንመለከተው ሁለት አይነት ቡድን ያላቸው ይመስላል በተለይ ከአብዛኞቹ ደግሞ ለየት ያለ ከለር ያለው ነጭ ገብስማ የሚመስል አይነት ቀለም ያለው እንግዳ ይመስለኛል ከነሱ አብዛኞቹ ተመሳሳይ ቀለም ነው ያላቸው አንድ ግን ያየሁት በጣም የተለየ ከለር ነው ያለው እና እሱ እንግዳ ጅብ መጣብን አይነት አፕሮች ነው ሲያዩት የነበረው ማለት ነው ከዛ ቸክ አድርገውት ሰላማዊ መሆኑን ካረጋገጡ በኋላ ነው የተመለሱት እንግዲህ በብዛተኛ ባትሪ ያበራንባቸው ስለሆነ አንዳንዴ አቅጣጫ ወደ ሌላው ነው ተሰባስበው የሆነ ነገር ተመካክረው መልሰው የሚበታተኑ አይነት ይመስላል የሆነ ብቻ እኛን ለመክበብ ስትራቴጂ ነገር ነድፈው መልሰው ያንን ተግባራዊ ለማድረግ የተበታተኑ ነው የሚመስለው በህይወቴ እንደዚህ አይነት ነገር አይቻልም አብራበት በእኔና በጅቦቹ መካከል የ50 ሜትር ልዩነት እንኳን የለም ይገርማል ጅብ ፈሪ ነው ሲባል ሰምቻለሁ እውነት ነው ግን ህፃን ጅብ በእድሜ በጣም ትንሹ ብዙ አይፈራም ይሄ ያው እዚህ ጋር ነው ደፋር ለፊት ልጅ ነው ልጅ ነው ይኸው እዚህ ጋር ያደፈጠው ነው ምን እንደሚያል ይኸው መድኃኒዓለም ይሄ ነው ተንኮለኛው ይሄ ብቻም ቢያገኝ ይተናል አረና ይኸው ነቅነቅም አላለም ገርሞት አየው ማረግም አንተ ነቅነቅ አላለም ግብዳ ነው አየው በጣም ደፋር ነው